የሁላችንም ጭንቀት አላህ ያስወግድልን። የሁላችንም ጭንቀት አላህ ያስወግድልን። ያ ረብ ሰላም አላህ ያርገን። የልብ ሰላምን አላህ ይስጠን። የልብ መረጋጋቱን አላህ ይስጠን። የመስጊድ ፍቅሩን አላህ ይለግሰን። ወጣቶች ይበዛሉ። ወጣትነታችንን በመልካም ሁኔታ የምናሳልፍ አላህ ያድርገን። ያ ረብ የተከበረ ወር ላይ ነው ያለነው። አንተን አክብረን ያንተ ትእዛዝ ፈጽመን የከለከልከውን ተከልክለን ያዘዝከውን ታዘን የምንጓዝ አንተው አድርገን። ለዚህም ቁዋውን አቅሙን አንተው ስጠን። ጉልበቱን አንተው ስጠን። በመልካም ነገር ላይ ሁሌ የምንገኝ አንተው አድርገን። ያ ረብ ጭንቀታችንን እናስወግድልን። ያ ረብ ጭንቀታችንን እናስወግድልን። የተጨነቀን በአጠቃላይ አንተው ፈርጀው። መግቢያ መውጫ ያጣውን አንተው ፈርጀው። ጭንቀታችንን አንተው አስወግድልን። ያሰብነውን መልካም ነገር በአጠቃላይ አንተው አሳካልን። ያ ረብ ይህ አሹራ ቀን የአምባገነን ስርዓት የወደቀበት የተንኮታኮተበት ነውና የኛንም ድል የምናገኝበት የአምባገነን ስርዓት የሚወድቅበት ረዛ ሩቅ ምስራቅ ያሉት ወንድሞቻችን በሐሳብ ከኛ ጋር የሆኑ በአካል ግን ከኛ ይራቁ የሆኑት የጋዛ ህዝቦችን የፊሊስጤም ህዝቦችን ያ ረብ አንተ ወርዳቸው። ያ ረብ አንተ ወርዳቸው። ያ ረብ ድሉን ለነሱ አንተ አድርገው። ቤተል መቅዲስን በእነሱ እጅ አንተ አስገባው። ጭንቀታቸውን አስወግድላቸው። ያ ረብ በረሃብ እያለቁ ነው። አንተ ወርዳቸው። አንተው ድረስላቸው። አንተው ድረስላቸው። አንተው ድረስላቸው። ያ ረብ ዓለም ላይ ያሉት ሙስሊሞች ከመከራ ከጭንቀት አንተው ነጃ በላቸው። ሀገራችንን ሰላም አላህ ያርግልን። ሰላም አላህ ያርግልን። ይህ ዓመት በደስታ በጥሩ ሁኔታ የምናሳልፍ አንተው አድርገን። መልካም ነገር የምናገኝበት አንተው አድርገን። አንድነታችን የሚጠናከርበት መልካም ነገሮች በአጠቃላይ ወደኛ የሚቀርቡበት አንተው አድርገን። ሸር የተባሉ መጥፎ ነገሮች ከኛ የሚርቁበት አንተው አድርግልን። ያላገባውን ወጣት ያ ረብ ሷሊ ትዳር አላህ ይለግሰው። ያ ረብ ያላገባችሁን ሷሊ ትዳር አላህ ይለግሳችሁ። ያ ረብ አላህ ይለግሳችሁ። ያ ረብ ለእህቶቻችን ሷሊ ባል አላህ ይለግሳቸው። ለወንድሞቻችን ሷሊ ሚስት አላህ ይለግሳቸው። ብዙ ዓመት ትዳር ላይ ተቀምጦ ልጅ አጣውን አላህ ልጅ ይለግሰው። ልጅ ይለግሰው። ልጅ ላይ የተንከራተቱ የፈለጉ የናፈቁ አሉ። ብዙ ዓመት የተንከራተቱ ያ ረብ ዘከርያን እንዳስደሰተው ሳራን እንዳስደሰተው እናንተንም አላህ ያስደስታችሁ። እናንተንም አላህ ያስደስታችሁ። ዙርየተን ጠይበ የተባለውን ልጅ አላህ ይለግሳችሁ። አላህ ይለግሳችሁ። ሀገራችንን ሰላም አላህ ያርግልን። ሀገራችንን ሰላም አላህ ያርግልን። ለዲናችን የምንቆረቆር አላህ ያድርገን። ለዲናችን የምንለፋ የምንሰራ አላህ ያድርገን። ልጅ መንገድ የሳተብንን ያ ረብ ወደ መንገዱ አላህ ያስገባልን። ወላጆቻችንን በህይወት ያሉትን ከመልካም ስራ ከአፍያ ጋር እድሜያቸውን አላህ ያርዝምልን። የሞቱብን ካሉ ደሜ ጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። የታመሙትን ያ ረብ አንተ አሽራቸው። የአልጋ ቁራኛ የሆኑትን አንተ አሽራቸው። እንደው ዛሬ የበሽታው አይነት በስተዋል። አንተው በረህመት በጥበብ በሂክማ ለአንተ ሚሳንህ ነገር የለም። ፊራውንን አንኮታኩተህ ሙሳን በዛ ድል የነሳህ ድል የሰጠህ ጌታንህና የታመሙብን ወንድሞቻችን የአልጋ ቁራኛ የሆኑትንም ያ ረብ በረህመት ነጃ በላቸው። በረህመት አንተ አክማቸው። አንተ ፈውሳቸው። ረበና